ለመለመንም እኮ አፍ ያስፈልጋል። እዋት ሱቅ ሰው ይመጣል፣ ሰው ይሄዳል፣ ሰው ይመጣል፣ ሰው ይሄዳል። አሁን ሱቅ ዕቃ የሚገዛ ሰው ምግብ ሰጠኝ ምግብ ገዛልኝ ብላ የምትጠብቅ ውሻ ነች። እናት ነች፣ ወልዳለች። አጥንቷ ይኸው እንደዚህ እንዳለ ይቆጠራል አጥንቷ። ግን አፍ የላት። ሰው ቢሆን ቢያንስ ራበኝ ይላል። እቺ ውሻ አፍ ኖሯት ራበኝ ስጡኝ ብትል ደስ ይላታል። ለልጆቿ ነው። ግን አፍ የላት። በጣም ነው አንጀቴን የበላችኝ። እኔ ለውሾቼ ከማዘጋጀው የውሻ ምግብ በቃምጥተን ሰተናት እንዴት ምስኪን እናት እንደሆነች በጣም ደስ ስላላት ይመስለኛል እንድንከተላት ፈለገች። ረጅም መንገድ ነው ተከትለናት አብረናት ሄድ ነው። ወደ ኋላ የቀረን እየመሰላት እየዞረች አስሬ ነበር የምታየን። ተከትለናት ሄድን። ከዛ እዚህ ጋር የምታዩት የጥበቃ ቤት ስር በቁርቁሮ ውስጥ ገብታ ልጆቿን ይዛ መጣች። አንዱ ልጅ ነው የመጣው። 5 ልጆች ውስጥ አሉ 6 ልጅ ነው ያላት። አንጀቴን የበላችኝ። እኔ ብቻ በጣም ያሳዘነች። እኔ ባቅኔ ቢደበኝ እንኳን አልተዋትም፣ ሰጣታለሁ። እናት አይራባት፣ እናት አይጥማት። ለልጆቿ ነው እንደዚህ አጥንቷ የወጣው። በጣም ያሳዘነችኝ። ብቻ አፍ ኖሯቸው መናገር ቢችሉ ብዙ ማውራት ብዙ የሚያወሩ እንስሳቶች ውሻዎች ናቸው። በጣም ምስኪን ፍጥረታት ናቸው። ላረግንላት ውለታ ነው ወስዳ ልጆቿን ያሳየችን። እኔ በቃ ቃል የለኝም ዛሬ። ኮፒ ሊንክ አድርጉልኝ።